አንዴ ነብዩ ሰለላሁ ዐለይሂ ወሰለም ከሷሃቦቻቸው ጋር ቁጭ ብለው አንዲን አስደናቂ ታሪክ ተረኩላቸው። ታሪኩም እንዲህ ይል ነበር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሷሃቦቻቸው እንዲህ አሏቸው። ከኛ በፊት ይኖሩ የነበሩ ህዝቦች መካከል አንድ ንጉስ ነበር። ይህም ንጉስ ስልጣኑን ያደላደለው በአንድ ደጋሚና አስማተኛ ሰው አማካኝነት ነበር። አስማተኛውም ሰውዬ ወደ ንጉሱ መጣና ለንጉሱ እንዲህ አለው፣ ንጉሥ ሆይ እኔ አርጅቻለሁ፣ መሞቻዬ ተቃርቧል። እናም አስማቴን የሚያስተምረው አንድ ብልህ ሰው ፈልገህ ላክልኝ አለው። ንጉሱም በደጋሚው ሐሳብ ተስማምቶ አንድን ብልህ ፈልጎ ወደ አስማተኛው አስማትን እንዲማር ይልከዋል። እናም ከላከው በኋላ ይህ ብልህ ልጅ ወደ አስማተኛው እየተመላለሰ ይማር ጀመር። በሚማርበትም ሰዓት አንድ አላህን የሚፈራ ጻድቅ ሰው በመሃል ያገኛል። እናም ይህ ልጅ ያንን ያገኘውን ጻድቅ ሰው አላህን የሚፈራና አላህን በብቸኝነት የሚያመልክ ሰው ነበር። ወደዛ ሰው እየገባ ስለ ዲኑ መማር ጀመረ። እናም ይህ ልጅ ቤተሰቦቹ ወደ አስማተኛው ጋር ይልኩታል ተማሪ እያሉ። ነገር ግን ልጁ እዚህ ጻድቅና አማኝ የሆነ ሰው ጋር እየሄደ ስለ ሃይማኖቱ ይማራል። ከዛም በመቀጠል አስማቱ ጋር እየሄደ አስማቱንም ይማራል። ነገር ግን ወደ አስማተኛው ጋር ሲሄድ ለምን ቆየህ እያለ ይገርፈዋል። ወደ ቤተሰቦቹም ጋር ሲመለስ ቤተሰቦቹ ለምንድነው የቆየው እያሉ ልጁን ይገርፉታል። እናም ይህ ጻድቅና አላህን የሚፈራ ሰው ለዚህ ልጅ አንድ ምክርን መከረው። ወደ አስማተኛው ጋር ሲኬድ ቤተሰቦቼ ናቸው ያቆዩኝ በለው፣ ወደ ቤተሰቦች ጋር ስትሄድ ደግሞ አስማተኛው አቆይቶኝ ነው በላቸው አለው። ይህም ልጅ እንዲህ እያለ ከሁለቱም ይማር ጀመር። አስማተኛውም ጋር እየሄደ ይማራል፣ አላህን የሚፈራው ጻድቁም ጋር እየሄደ ይማራል። ነገር ግን ልጁ በጻድቁና በአማኙ ሰው እጅግ ልቡ ይነካል። አላህን በብቸኝነት የሚያመልከው ሰውዬ ትክክል እንደሆነ ያቅና ያንን ከልቡ ይወደዋል። በትምህርቱም እጅግ ይደነቃል። አንድ ቀን ወደ ጻድቁ ጋር ሊማር እየሄደ መንገድ ላይ አንድ አስፈሪ አውሬ መንገድ ዘግቶ ህዝቡ ማለፍ ያጥቶ ተቸግሮ ያያል። እናም ልጁ አንድ ትንሽዬ ድንጋይ ያነሳና አላህ ሆይ አንተ ጋር የተወደደው የጻድቅና አማኝ ሰው ከሆነ ይህን አውሬ እንዲሞት አድርግልኝ አለው። ልክ ድንጋዩን ሲወረውረው አውሬው ይሞታል፣ ህዝቡም ያልፋል። ልጁም አልፎ ትምህርቱን ይማራል። በዚህ ክስተት ትልቅ ተአምር ተፈጠረ። ትንሽዬ ድንጋይ ያን አውሬ ገደለችው። እውነት የቱ ጋር እንዳለ ልጁም አወቀ። አላህ ዘንድ የተወደደው ከአስማተኛው ይልቅ ይህ ጻድቅ ሰው እንደሆነ ልቡ አወቀ። የንጉሱ አማካሪ የነበረ አንድ አይነ ስውር ሰው ነበር። ይህም አይነ ስውር ሰው ስለ ልጁ ዝናና ተአምር ይሰማል። ከዚያም ይህ አይነ ስውር ሰው ስጦታዎችን ሁሉ ይዞ ወደ ልጁ ይሄዳል። እናም ለልጁ እንዲህ አለው፣ ይህን ሁሉ ስጦታ ለአንተ ሰጥሃለሁ፣ ብቻ እኔን አድንልኝ አለው። ልጁም በጠንካራ እምነት እንዲህ አለው፣ እኔ ማንንም አላድንም፣ የሚያድነው አላህ ብቻ ነው። አላህን ካመንክ እሱን እለምንልሃለሁ አለው። እናም ይህ ሰው በአላህ አመነ። ልጁም ዱዓ አረገለት፣ አይኑም ተመለሰለት። ከዛ ይህ የንጉስ አማካሪ በደስታ ወደ ንጉሱ ተመልሶ አይኑ በርቶለት ንጉሱ አጠገብ ይቀመጣል። ንጉሱም ሲያየው በመገረም አይንህን ማን መለሰልህ አለው። አማካሪውም ጌታዬ መለሰልኝ አለው። ንጉሱም እንዲህ አለው፣ ጌታዬ ማለትህ እኔም ማለትህ ነው አለው። አማካሪውም እንዲህ ብሎ መለሰለት፣ አይደለም አይኔን የመለሰልኝ ያንተም የኔም ጌታ የሆነው አላህ ነው በማለት መለሰለት። ንጉሱም በቁጣ እንዴት በማለት አማካሪውን መግረፍ ጀመረ። አማካሪውን ሲያሰቃየው ያንን ልጅ ጠቆመ። ልጁም ተያዘ። ልጁም ደግሞ እጅጉን ሲያሰቃየው ያንን ጻድቅና አማኝ አላህን በብቸኝነት የሚገዛ ሰው ጠቆመ። ያም ተያዘና ወደ ንጉሱ ቀረበ። በመጨረሻም ንጉሱ ሶስቱንም ሰብስቦ ከእምነታችሁ ተመለሱ አላቸው። ያንን ጻድቅና አማኝ ሆነውን ሰው አስጠግቶ ከእምነትህ ትመለሳለህ ወይስ አትመለስም አለው። አልመለስም አለ። ራሱ ላይ መጋዝ አድርጎ እሱን ለሁለት ሰነጠቀው። እናም ያንን ጻድቅና አማኝ ሆነውን ሰው ገደለው። በመቀጠል ደግሞ የንጉሱ አማካሪ የሆነው ሰው ቀረበ። እሱንም አቀረበና ከእምነትህ ትመለሳለህ ወይስ አትመለስም በማለት ጠየቀው። የንጉሱ አማካሪም በፍጹም አልመለስም አለ። እሱንም በተመሳሳይ ራሱ ላይ መጋዝ አድርጎ ለሁለት ሰንጥቆ ገደለው። ከዛም ንጉሱ በመቀጠል ይህንን ልጅ ወታደሮችን ጠርቶ ትልቅ ተራራ ላይ ወሰዱትና ከእምነቱ ከተመለሰ ተውት፣ ከእምነቱ የማይመለስ ደግሞ ከሆነ ከተራራው ጥላችሁ ግደሉትና ሞቱ ብሎ አዘዛቸው። እናም ወታደሮቹ በንጉሱ ትዕዛዝ መሰረት ልጁን ይዘው ተራራው ጫፍ ላይ ይዘውት ወጡ። ይዘውትም እንደወጡ ልጁ አንድ ዱዓን አደረገ። አላህ ሆይ በፈለከው መንገድ ከነሱ ጠብቀኝ አለ። ይህንም ተራራው ተንቀጥቅጦ ወታደሮቹ ረግፈው ሞቱ።
ልጁ ግን እየተራመደ ወደ ንጉሱ አመራ። ንጉሱም ጋር እንደደረሰ ንጉሱ እንዲህ አለው፣ ወታደሮችስ የት ደረሱ አለው። አላህ ከነሱ ጠበቀኝ አለው። ንጉሱም በመናደድ ሌላ ወታደሮችን አዞ እንዲህ አላቸው፣ ይህንን ልጅ ወደ ባህር ይዛችሁት ሂዱ። ከሃይማኖቱ ከተመለሰ ተውት፣ ከሃይማኖቱ የማይመለስ ከሆነ ግን ውሃ ውስጥ ወርውራችሁ ግደሉት አላቸው። ይዘውት ሄዱ። ልጁም ግን ያንኑ ዱዓ አረገ፣ አላህ ሆይ በፈለከው ነገር ከነሱ ጠብቀኝ አለ። ይዘውት እየሄዱ እንዳለ ጀልባዋ ተገለበጠች። ወታደሮቹ በሙሉ ሞቱ። ልጁ ግን አሁንም ተርፎ ወደ ንጉሱ እየተራመደ መሄድ ጀመረ። ልጁም ወደ ንጉሱ እንደተመለሰ ንጉሱ እጅግ ደነገጠ። ልጁን መግደል አልቻለም። ልጁም ለንጉሱ እንዲህ አለው፣ እኔ የምልህን ካላደረክ በስተቀር በፍጹም ልትገለኝ አትችልም አለው። ንጉሱም እሱ ምንድነው በማለት ልጁን ጠየቀው። ህዝቦችን በሙሉ በአንድ ሜዳ ላይ ሰብስበህ እኔን ደግሞ ዛፍ ግንድ ላይ ሰቅለህ ቀስት ወጥረህ፣ ነገር ግን ቀስቱን የምትተኩሰው በዚህ ልጅ ጌታ በአላህ ስም ብለህ ነው አለው። ይህንን ካደረክ ብቻ ነው እኔን ልገለኝ የምትችለው፣ ካልሆነ ግን በፍጹም ልገለኝ አትችልም ይለዋል። ንጉሱም ልጁ ባለው ሐሳብ ተስማምቶ ህዝቦቹን ሰብስቦ ልጁን ዛፍ ግንድ ላይ አስሮ ቀስቱን ወጥሮ በዚህ በልጅ ጌታ በአላህ ስም ብሎ ቀስቱን አስወነጭፎ ያንን የተኮሰው ቀስት የልጁን ቅንጭላት በመምታት ልጁ ሸሂድ ሆነ። ልጁ ሲሞት ህዝቦቹ ትክ ብሎ ይመለከቱ ነበርና ንጉሱ ይህን ልጅ ተገላገልኩ ብሎ እያሰበ ህዝቡ በአንድ ድምፅ እንዲህ አለ፣ በዚህ በልጅ ጌታ አምነናል፣ በዚህ በልጅ ጌታ በአላህ አምነናል እያሉ መጮህ ጀመሩ። የንጉሱ አማካሪዎች ለንጉሱ እንዲህ አሉት፣ ንጉሱ ሆይ የፈራነው ነገር ደረሰ። ህዝቡ በሙሉ ሃይማኖቱን ቀየረ። ህዝቡ በሙሉ ወደ እስልምና ገባ። እንዲህ ሲሉትም ንጉሱ እጅግ ተበሳጭቶ በየመንገዱ ሁሉ ጉድጓድ እንዲቆፈር አዘዘ። እናም የተቆፈረው ጉድጓድ ውስጥ እሳት እንዲነድ አዘዘ። እናም ለወታደሮቹ እንዲህ በማለት ትእዛዝ ሰጣቸው፣ ከእምነቱ የማይመለስ ህዝብ ካለ እያነሳችሁ በሙሉ እሳቱ ውስጥ ጨምሯቸው አላቸው። ህዝቦቹም በፍጹም እምነታቸውን ሊቀይሩ አልቻሉም። እሳቱ ውስጥ እየገቡ አልቁ እንጂ አንድም ሰው እምነቱን የሚቀይር አልነበረም። በመጨረሻም አንዲት ህፃን ልጅ የያዘች ሴት ወደ እሳቱ ልትገባ ስትል ለልጇ በመፍራት ወደ ኋላ ታፈገፍጋለች። ይህንም አላህ ሱብሓነሁ ወተዓላ ያ ህፃን ልጅ እንዲናገር ያደርገዋል። ህፃኑም ልጅ ለእናቱ እንዲህ ይላታል፣ እናቴ ሆይ አብሽሩ፣ አንቺ በእውነተኛ መንገድ ላይ ነው ያለሽው አላት። ይህንም እናቲቱ ይህንን ስትሰማ ከነ ልጁ እሳቱ ውስጥ ገባች። ይህ ታሪክ ለኛ ትልቅ አስተማሪ ታሪክ ነው። እኛ ስለ ዲናችን ምን ሰርተናል? እኛ ስለ አላህ ስንል ምን ሰርተናል? መሞታችን አይቀርም። ስንሞት ግን ለአላህ የምንመልሰው መልስ አለን። የአላህ ባሪያዎች ሆይ ወደ ዲናችሁ ተመለሱ። መዳን በአላህ ብቻ እንጂ ፈጽሞ የለም። አላህ መልካምን ሁሉ ሰርተው ከሚያልፉት ውድ ባሮቹ መካከል ያድርገን።